በህይወት ውስጥ ድፍረትን ፍላጎትና የራስ መተማመን ያለን እምነት የሚፈትንበት ምርጫ እንድንመርጥ የምንገደድበት ጊዜ ይመጣል። እኔ ደግሞ ያ ጊዜ የ19 ዓመት ልጅ ሳለው ነበር የመጣው። የተወለድኩት አዲስ አበባ ነው፣ ያደግኩት ደግሞ አዳማ ከተማ ውስጥ ነው። ነገር ግን በ19 ዓመቴ ሁሉም ነገር ተለወጠ። የ12ኛ ክፍል ሀገር አቀፍ ፈተና ወደኩ። ባደግኩበት ማህበረሰብ ውስጥ ውድቀት ዝም ብሎ እንቅፋት ብቻ ሳይሆን ሸክምም ጭምር ነበረ። ቤተሰቦቼ ኮሌጅ እንድገባና የተለመደውን አስተማማኝ መንገድ እንድከተል ይፈልጉ ነበር። ነገር ግን በልቤ ያ መንገድ የኔ እንዳልሆነ አውቅ ነበር። ራሴ ህልም ስለነበረኝ ሪስክ ከወሰድኩ ህይወቴን መለወጥ እንደምችል አምን ነበር። ለሰክሰሳችን ይሆናል ብለን የምናስበው አንድ ደረጃ እንራምዳለን ብለን እናስባለን። ግን ይሄኛው ጊዜ በደንብ የመስሪያና የመትጊያ ሰዓት ነው። እስቲ ኢንሻአላሁ ተዓላ ከአላህ ጋር ያንን ነገር እናሳካለን ብለን እናስባለን። ያው አላህ ሱብሃነሁ ወተዓላ ሀያታችንን ረጅም ያደርገው ትልቁ ነገር እሱ ነው። ሁለተኛ ደግሞ የመጣ ነው። እንደ ጉድ ይጾማል፣ እንደ ጉድ ይሰራል፣ እንደ ጉድ ዱዓ ይደረጋል። በቃ እንደ ጉድ ደግሞ ዘካም እናወጣለን ብለን እናስባለን ኢንሻአላህ። እና በቃ ፕላናችን ይሄ ነው፣ የአጭር ጊዜ ፕላናችን። at the next after 2 months ደግሞ ፕላኖቻችን ይቀየራሉ። አይ ሚን ከሀሳባችን ከሁለት ወር ከ3 ወር በኋላ አዲስ አበባ የመግባት ፕላን አለ። ስለዚህ በህይወቴ በጣም ከባዱ የሆነውን ውሳኔ ወሰንኩ፣ አዳማ ለቄ ወደ አዲስ አበባ መሄድ። አይገስ ሐሙስ ነው እና ኦልሞስት ፎሬክስ ትሬዲንግ ከጀመርኩ በኦንላይን 1 ሳምንት ይሆነኛል። ይሄን ነገር ኒውስ ካወቅኩ ደግሞ 3 ሳምንት ይሆነኛል። እና ጀስት እንደዚህ አይነት ስራዎችን ደግሞ ለመስራት እያሰብን ነው ፕላን ላይ ነን። እና ኤኒዌይስ ማይ ብራዘር ፕላን ላደርግ ነው። ይሄ ፕላን ምንድነው? ከአዳማ ከመጣ ኦልሞስት ወደ 1 ወር ሆኖኛል እና የተወሳሰኑ ስራዎችን እየሰራሁ ነው። ፕሮሞሽን እየሰራሁ ነው። ዩቲዩብ ቻናሎችን እየሸጥኩ ነው። በጎን ለጎን ደግሞ ፎሬክስ ትሬዲንግ ደግሞ ትሬኒንግ እያደረኩ ነው። ዛሬ ሪል አካውንት ሊሞከር ነው። ቶሎ አሁን ዲፖዚት ላደርግ ነው እና ኔክስት ፕላን ምንድነው? ጀስት ተከራይቼ ልወጣ እያሰብኩ ነው። ቤት ተከራይቼ ልወጣ እያሰብኩ ነው። ያ ምንድነው? ራሳችሁ ላይ አላማችሁ ላይ ዴዲኬትድ እንደሆናችሁ አላማችሁ ላይ በደንብ ለመስራት ያው እናንተ ናችሁ ለእናንተ መለወጥም መውደቅም እዛ ጋር ዲሲሽን የምትሰጡት ማለት ነው። ኢንሻአላህ ተዓላ በአላህ ፍቃድ ይሄ ነገር እንደሚሳካ ምናምን። ዘመዶች እዛ ይኖሩ ነበርና ነገር ግን ከነሱ ጋርም እየኖርኩ ትኩረት ማድረግ እንደማልችል ተገነዘብኩ። ህልሜን ሙሉ በሙሉ ለማሳካት ቦታ ያስፈልገኝ ነበር። ያኔ ነው ትንሽ 4x4 የሆነች አንድ ክፍል ቤት የተከራዩት። ክፍሉ ቀዝቃዛ፣ ባዶና ብቸኝነት የሞላው ነበር። ቤቱን ፍሹ እንደዚህ ስፋት አለው እና ከዚህ ስትወጣ ደግሞ ስፋቱ ያው እንደዚህ ነው። ሽንት ቤት እዚህ ጋር ምናምን አለ። 5 ቁጥር ነው የእስረኛ ቤት ነው። 1 ቴራባይት ማለት ይኸውላችሁ ማለት አሁን ትራስ እና አንሶላ ገዝተናል፣ ፍራሽ ገዝተን እና ማኑጭ አሁን ወደ ቤት እየሄድን ነው። እስቲ አስቻችኋለሁ። ያው እስቲ ቤት ስንቀልስ ለመጀመሪያ ጊዜ አግጠኝ ኢንሻአላህ። ይሄ ገና የመጀመሪያ እርምጃችን ነው ጋይስ። አሁን ቤቱን ያው እያስተካከልነው ነው። ገና ሲታፕ እዚህ ጋር ይስተካከላል። በየቀኑ ቀድሜ በጠዋት እነቃና ቀዝቃዛ ሻወር ወስጄ ከዛም ለራሴ ይህ ጊዜያዊ ነው መሄድህን ቀጥል እያልኩ ነግረው ነበር። ነገር ግን ከገመትኩትና ካሰብኩት በላይ ከባድ ነበረ። ትሬዲንግ ለመጀመር እንኳን አስፈላጊ የሚባሉ ነገሮች አልነበረኝም። ስልኬ ተሰብሮ ነበረ፣ ላፕቶፕ አልነበረኝም። ስለዚህ ለመማርና ለመለማመድ ከአንዱ ጓደኛዬ መዋስ ነበረብኝ። እነዚህን ፈተናዎች ቢኖሩም ያለማቋረጥ መስራት ጀመርኩ። ሄድፎን እሸጥ ነበር፣ እቃዎችን ዴሊቨሪ ሰራ ነበረ። የቤት ኪራይ ለመክፈልና ምግብ ለመግዛት በቂ ገንዘብ አገኝ ነበር። ምግቤንም በዛች ትንሽ ክፍል ውስጥ አበስል ነበር። ያማንጋስ ቤቴችን ትመስላለች። ያውላችሁ እዚህ ጋር አብስዬ ሩዝ ሰርቼ ያውላችሁ በልቼ ጨረስኩት ነው። ያውላችሁ ክላሴችን ትመስላለች። ሴታፔች ናት። ያው እዚህ ጋር ልብስ ያለ፣ እዚህ ጋር እንትን አለ፣ ውሃ እዚህ ጋር አለ። ምግብ እየተበላ ነው። ማን ሲታፔ እዚህ ጋር ነው። እዚህ ጋር ምግብ የምሰራው እዚህ ጋር ነው። ታዩላችሁ ይሄን ይመስላል ማለት ነው።
ያቺ ሩዜ ናት። ቻውማ አላህ ይርዳን ኢንሻአላህ። ይህን ቀን እንዳትረሳኝ። በቀን አንዴም እንኳን መብላት የማልችልባቸው ቀናቶችም ነበሩ፣ ግን ማቋረጥ አልቻልኩም። ለቤተሰቦቼ ህልሜን እውን ማድረግ እንደምችል ማረጋገጥ ነበረብኝ። በዚያ ጊዜ ዩኒቨርሲቲ የሚኖረው ታናሽ ወንድሜ ከዋነኞቹ ደጋፊዎቹ አንዱ ነበረ። ሁልጊዜ እንናገራለን፣ እርስ በራሳችንም እንደጋገፍና እንበርታታም ነበረ። ውሳኔ ስህተት እንዳልነበረ ለቤተሰቦቼ ማረጋገጥ ነበረብኝ። እስከዚያም ምንም አይነት ውጤት አላዩም ነበረ። ያ ደግሞ ይበልጥ እንድሰራ ገፋፋኝ። ጋይስ እንደምን አደራችሁ? ደህና አደራችሁ? አልሐምዱሊላህ። ናማንት ዛሬ ቀኑ ኦገስት 17 ነው። አይገስ ኦገስት 17 እና ያው በቤቴ ውስጥ ደቅ ብዬላችኋለሁ። ትናንትና ጉድ እንደዚህ ሲነበብ ነበር። ኢንሻአላህ በጣም አሪፍ ነገሮችን የተማርን ነው። ለውጥ አለው ብዙ ነገሮች እና በቃ ስራችን ምንድን ነው? እዚህ ጋር እንደምታዩት እናነባለን፣ እዚህ ጋር እንደምታዩት እንተኛለን፣ እዛ ጋር እንደምታዩት እንበላለን። ምንም ለየት ያለ ነገር እያደረግን አይደል? አንዳንዴ ውጪ ሲናፍቀን ምናምን ነገር ይሄን ይመስላል። ብሏችን በቃ ደቅ ብለናል፣ ቁጭ እንላለን። እስከ 6 ሰዓት መሰላችሁ? አሁን 3 ሰዓት ነው። 3 ሰዓት ነው እስከ 6 ሰዓት እስከ 9 ሰዓት እስከ 10 ሰዓት ደቅ እላለሁ። ከ9 ሰዓት በኋላ እንቅልፍ እተኛለሁ። ከዛ በኋላ 2 ሰዓት 1 ሰዓት ምናምን ነገር እነሳለሁ ከእንቅልፌ። ወይ 12 ሰዓት እነሳለሁ፣ እራቴን ወጥቼ እበላለሁ። ከዛ በኋላ ተመልሼ መጥቼ እስከ ሌሊቱ 6 ሰዓት 7 ሰዓት ድረስ ቆያለሁ። ዛሬና ነገ ኦልሞስት በደንብ የሆነ ኮንሰፕት መርዳት አለብኝ። ዛሬ ነገ ከነገ ወዲያ። ከዛ በኋላ we will start the real trade። ከትሬዲንግ ጋር ስገናኝ ቀላል መስሎኝ ነበረ። ነገር ግን የመጀመሪያው $100 በ24 ሰዓት ውስጥ ሉዝ አደረኩት። ሁለተኛው $100 በአንድ ሳምንት ውስጥ ጠፋ። እነዚህ ኪሳሮች ሊትራሊ ያደቀቁኝ። ተሰብሬና ደክሞኝም ነበረ። አንዳንድ ጊዜ ስለማቆምም አስብ ነበረ። ነገር ግን ለማቆም ባሰብኩ ቁጥር ለምን እንደጀመርኩ አስታውሳለሁ። መታገሌን ቀጠርኩ። የትሬዲንግ መጽሐፎችን አሳተምኩ። ስፍር ቁጥር የሌላቸውን የዩቲዩብ ቪዲዮዎችን ተመለከትኩ እና የምችለውን ጊዜ ሁሉ አጠና። እዚያም እርስ በራሳቸው የምንማማርበት የምንዳገፍበት የትሬዲንግ ቡድን ተቀላቀልኩ። አንድ በጣም ኤክስፔሪየንስ ያለው ትሬደር ስኬት ስለ ገንዘብ ሳይሆን ስለ ዲሲፕሊን፣ ሪስክ ማኔጅመንት፣ ኢሞሽን ኮንትሮል እንደሆነ አስተማሪ። ለእኔ ወርክአውት ሊያደርግ የሚችል ትክክለኛ ስትራቴጂ ክሬት ማድረግ ጀመርኩ። ያለኝንም ስትራቴጂ እያንዳንዱን ቀስ በቀስ አፕላይ ማድረግ ጀመርኩ። ይኸውላችሁ ጋይሶች የመጀመሪያውን 6 ብሬን ላገኘ ነው። ቻሌንጁን ጀምሬያለሁ። አሁን 5 ብር ደርሻለሁ። ያው አካውንቴ $20 ነው። እቺን ፋስት $52,000 ነው እናደርሳት። ፋስት $52,000 እናደርሳት ማለት ነው። እቺ ማርኬት እነዛን ነገሮች በስነ ስርዓት ማድረግ በጀመርኩባቸው ታይሞች ቀስ በቀስ እድገት መጣ። $25 ጀምሬ ደረጃ በደረጃ እያሳደግኩት መጣው። ፈርስት $500 ነው ዊዝዶ ያደረኩት፣ እሱም at the end of the month። ያ ማለት 1 ወር ዴዲኬትድ ሆኜ ያተረፍኩትንም ገንዘብ ሳወጣው ህይወቴ ላይ ተስፋ ሰጠኝ። ለቤተሰቦቼ ገንዘብ ላኩላቸው እና አዲስ አበባ ያለ ሻራተንም ሄጂ ተዝናናው። ለራሴም ይህ ለራሴ የምገነባው ህይወት ነው ብያልኩ እና እያንዳንዱ መንዝ ላይ ፕሮፊቴ እያደገ ሲመጣ ላይፌን መቀየር ጀመርኩ። አይፎን ሞባይል ገዛው። እንደዛውም ለራሴ አሪፍ ፐርፎርማንስ ያለው ላፕቶፕ ገዛው። በተጨማሪ የምለብሰውን እና የተለያዩ ነገሮችን ማስተካከል ጀመርኩ እና ያኔ ለመጀመሪያ ጊዜ ከእጅ የወጣውን የህይወቴን ክፍል እየመለስኩ እንደሆነ ተሰማኝ። ዛኔ አራውንድ 20 ዓመቴ ላይ ነበር እና ከ15,000 እስከ $30,000 መንዝሊ ሜክ አድርግ ነበር ማለት። ኢቨን ማርኬቱ ላይ በኔጌቲቭ ከጨረስኩም እንደዛውም ኔጌቲቭ ላይ ሆኖ ግን ኮንቲኒየስሊ ኤቭሪ መንዝ ፕሮፊት አድርግ ነበርና ሬንጁ በዛ ሬንጅ ውስጥ ነበር። ለአንድ ሳምንት ረፍት ወደ ዱባይ ተጓዝኩ። እነዚህ ሱፐር ካሮች በቃ ቤዚክሊ እኔ ኢትዮጵያ ውስጥ አይቻቸው ማላቃቸውን እና ቲቪ ላይ ሳያቸው የነበሩትን ነገሮች በሙሉ ዱባይ ላይ ማየት ጀመሩ እና እነዛ ነገሮች በሙሉ ኤነርጂን ኮምፕሊትሊ ቀየሩት። ኢቨን ወደ ኢትዮጵያ ስመለስ ራሱ መቆየት እንደማልችል አውቅ ነበረ። በ20 ዓመት የመጨረሻ በቋሚነት ወደ ዱባይ ሙቭ አደረኩ። ዱባይም የቡርጅ ከሊፋ ቪው ያለው ትልቅ አፓርትመንት ሬንት አደረኩ። እንደዛውም ጠዋት ከእንቅልፌ ተነስቼ ያንን ቪው ሳይ ምን ያክል ርቀት እንደመጣውና ምን ያክልም ይበልጥ መሄድ እንደምችል ያሳየን ነበረ። በአንድ ዓመት ውስጥ የነበረኝ ቁርጠኝነት
ቁርጠኝነትና የማያቋርጥ ጥረት ህይወቴን ለወጠው። ከአፓርትመንት ወደ ቪላ ቤት ተዛወርኩ። ሌላኛውን ህልሜንም እውን አደረኩ። የማልማቸውን ድሪም ካሮቼንም ገዛው። ጽቢያቸው ማላቃቸው ቦታዎች ላይ ትራቭል ማድረግ ጀመርኩ። ወደ ማሌዥያ፣ ፕሪንተን አይላንድ፣ እንደዚሁም ቻይና፣ ሳውት አፍሪካ። እነዚህ አንድ ወቅት በርቀት ብቻ የማያቸው ነበሩ፣ ነገር ግን አሁን የኔ ታሪክ አካል ናቸው። ከልጅነቴ ጀምሮ ካሉኝ ትልልቅ ህልሞች አንዱ ኡምራ መፈጸም ነበረ። በ21 ዓመቴን ያንን እውን አደረኩ። በተቀደሰው ቦታ ስቆም ከፈጣሪ ጋር ጥልቅ ግንኙነት ተሰማኝ። በቃላት ሙሉ በሙሉ ልገልጸው የማልችለው ሰላምና የምስጋና ስሜት። ያሳካሁት ነገር ሁሉ፣ ያሳለፍኳቸው ከባድ ችግሮች ሁሉ የፈጣሪ እቅድ አካል እንደነበሩ ማሳያ ነበረ። ይህ ሁሉ እምነቴን አጠናክሮ ሌላ አዲስ ዓላማ ሰጠኝ። ያው ሶሻል ሚዲያ ላይ ፊቴን ባላሳይም ወደ ኢትዮጵያ በተደጋጋሚ በመጣሁባቸው ታይሞች እነዛም ጊዜያቶች ውስጥ አንዱ ስካይላይት ሆቴል ፕራይቬት ሴሚናር አዘጋጅቼ ነበር። የትሬዲንግ እውቀቴንና የህይወት ተሞክሮዬን ለምርጥ ተማሪዎች እንደዛውም ጓደኞች ያጋሯቸው። ግን ህልሜ ስለመልሶ መስጠትም ጭምር ነበረ። ምንም ባሌለኝ ጊዜ ጀምሮ ቀን ገንዘብ ካገኘው የበጎ አድራጎት ስራ እንደምሰራ ለራሴ ቃል ገብቼ ነበር እና ወደ ኢትዮጵያ በተመላለስኩባቸው ታይሞች ራሱ ወደ መቄዶኒያም እንደዛውም ባቡል ኸይር እንደዛውም በረመዳን ላይ ከጓደኞቼ ጋር አብረን ዳታዎችን አድርገን ነበር እና ፈገግታቸውን ማየትና ምስጋናቸውን መስማት ውስጣዊ ሰላምና መባረክ ስሜት ይሰጣል። ያለኝ ነገር ሁሉ ከአላህ ነው። የኔ ስኬት፣ የኔ ጉዞ ሁሉ እሱ መሪነትና በረከት ነው። እኔ አንድ እርምጃ ተራመድኩ፣ እሱ ደግሞ በሮችን ከፈተልኝ። እያንዳንዱ እርምጃዎች፣ እያንዳንዱ ድሎች፣ እያንዳንዱ ትግልና እርሱ ለእኔ የነበረው እቅድ አካል ነበር። ያለሱ ይህ ሁሉ ነገር ሊሆን አይችልም ነበር። አሁን ወደፊት የምንራመድበት ጊዜ ነው። ይሄ የኔ ታሪክ ነው። ከኤክስ ስናይፐር ጀርባ ያለው ሰው እኔ ነኝ።